ልጆች ለእርስ የሚጣሉበትን ቤት ይዤላችሁ መጥቻለሁ። ሰላም ትንሿ ሴልስ ነኝ። ዛሬ ይዤላችሁ የመጣሁት በሲግናል የሚገኘው 290 ካሬ ላይ የሚገኝ ባለ 3 መኝታ ነው። እንደምትመለከቱት በጣም ትልቅ ነው። የራሱ የሆነ ሰፋ ያለ ባልከኒ ይኖረዋል። ምን ማሳያ ሙሉ ከተባውን ውበት እዚህ ላይ ትችላላችሁ። በጣም ማየት ትችላላችሁ። ሜትሳችሁ እራሱ የራሷ ቤት አላት ነው ልታያችሁ። እሱ ደግሞ በውጭ በኩል ነው የሚገኘው። በውስጥ በኩል ማድረግ ትችላላችሁ። ይሄ ሜትስ ሩም አይሆናል። እዚህ ጋር ደግሞ የራሱ መታጠቢያ ክፍል ይኖራል ማለት ነው። ወደ ልጆቻችሁ መኝታ ቤት ደግሞ ስንመጣ ተከተሉ። እንዴ መጀመሪያ ደግሞ ኪችናችሁን ሳላሳያችሁ ይሄንን የመሰለ ሰፋ ጥንቅቅ ተደርጎ የተሰራ ኦፕን ኪችን ይኖረናል። ሆልዌያችን ራሱ ጥንቅቅ ተደርጎ ነው የተሰራ። ይሄ ማስተር ቤድሩማችን ነው። ማስተር ቤድሩማችን እንደምትመለከቱት በጣም ሰፊ ነው። የራሱ የሆነ ከሳሎኑ ጋር የሚያገናኝ ባልከኒ ይኖረዋል። ማስተር ባዝሩም እዛ ጋር ይገኛል። የልጆቹ መኝታ የሚጣሉበት ልጆቹ መኝታ ቤት ደግሞ በዚህ በኩል ይገኛል። እንደዚህ ሰፋ ተደርጎ ነው የተሰራ። እንደነገርኳችሁ 290 ካሬ ላይ ስላረፈ በጣም ሰፊ ነው። በዛ ላይ ደግሞ በፍሎር 3 ሊፍት ነው ያለው። ምንም አይነት ጭንቅንቅ የለውም። መታጠቢያ ክፍላችን ባዝሩም እዛ ጋር ይገኛል። ይሄ ደግሞ የትንሾቹ ልጆቻችሁ መኝታ ቤት ይሆናል ማለት ነው። ታዲያ ይሄን ቤት ለማግኘት ሙሉ ክፍያ በ40 ሚሊዮን ብር ብቻ እየሸጥን ነው። የቀረንን ቤት አንድ ቤት ብቻ ነው። ነገር ግን ረጋ ብላችሁ መክፈል ለምትፈልጉ ሰዎች የቀበልና አዲሱን ፕሮጀክት እያያችሁ የምትኖሩበትን እስከ ባለ 4 መኝታ ረጋ ብላችሁ እንድትከፍሉ ከ15% ቅድመ ክፍያ ጀምሮ ይዘንላችሁ ስለመጣን ደውሉልን።